ይደረጋል ተብሏል። የፖሊሲ ለውጥ ይደረጋል ከመባሉ ጋር ተያይዞ አንዳንዱ ያው ነገ ኢትዮጵያ መንግስት ጦርነት ይከፍታል ይጀምራል እስከ ማለት የደረሱ አሉ። ስለዚህ የፖሊሲ ለውጥ ሲባል ምን ማለት ነው ለምንድን ነው የሚያስፈልገው የሚለው ባጭሩ ማስቀመጥ ተገቢ ይመስለኛል። እንደሚታወቀው ከጦርነቱ በኋላ የኤርትራ መንግስት የተከተለው ፖሊሲ አንድና ግልጽ ነው። የኢህአዴግ መንግስት መወገድ አለበት። የሚል በይፋ በተደጋጋሚ የተገለጸ ፖሊሲ ነው ያለው። ይሄንን ፖሊሲ ለማስፈጸም በአንድ በኩል መጀመሪያው ላይ የዛሬ 10 ዓመት ገደማ የተዳከመውን ወታደራዊ ኃይሉን እንደገና ገንብቶ በቀጥታ ወደ ጦርነት የመግባት ዝግጅቶች የሚያደርግበት ሁኔታ ነው የነበረው። ይሄን ለመግታት በኢትዮጵያ በኩል አስፈላጊው ዝግጅት መደረጉ ከታወቀ በኋላ ቀጥተኛ ወረራ መፈጸም እንደማያዋጣ ስለተገነዘበ እሱን ለማቆየት ነው የተገደደው። በመትኩ የጥፋት ግንባሩን ፈጥሮ መጀመሪያ የእስላማዊ ምክር ቤቶች ይባሉ የነበሩት የሸባብ ማዕከል የሆነ ሆኖ ያደራጃቸው ኃይሎች ሶማሊያን እንዲቆጣጠሩ ከዛ በመነሳት እነዚህ ኃይሎች የታጠቁ ጸረ ሰላም የኢትዮጵያ ኃይሎችን ጨምረው በምስራቅና በደቡብ ምስራቅ የሀገራችን አካባቢዎች በሰፊው እንዲዘምቱ ከዚህ ጋር ተያይዞ በመሃል ሀገር አመጽ እንዲቀሰቀስ የኢትዮጵያ መከላከያ ኃይል በዚህ ሁኔታ አቅሙ ሲለጠጥና ሲበተን የማሳረጊያውን በኤርትራ ወታደሮች አማካይነት ለመፈጸም የተቀናጀ ዘመቻ ነበር የቀየሰው። ይህ ጉዳይ ለዚህ ምክር ቤት ባለፈው ምክር ቤት ቀርቦ ተመክሮበት አቋም የተወሰደበት ጉዳይ ነው። እስላማዊ ፍርድ ቤቶችን ተልኳቸው እንዳይፈጽሙ በማድረግ ሴራውን ለማክሸፍ ተችሏል። ከዛን ጊዜ ወዲህ ይሄንኑ ፖሊሲ ለማስፈጸም በሸባብ በኩል የተለያዩ የጠባብ እና የትምክህት ኃይሎች የታጠቁ ኃይሎች አሁን ሁሉም የተሰባሰቡት አስመራ ላይ አሰላለፉ ያማረ ነው። ኪራይ ሰብሳቢዎች በሙሉ የኤርትራም የኢትዮጵያም አንድ ካምፕ ውስጥ ነው የገቡት በሙሉ። አቋማቸው እርስ በርስ የሚጣረስ ቢሆንም ባላቸው ጥላቻ ምክንያት አንድ ካምፕ ውስጥ ነው የተቀመጡት። የደርግ ቅሪቶች ሻዕቢያ፣ ኦብነግ ሁሉ አንድ ካምፕ ውስጥ ነው የገቡት። እነዚህ በገጠር የሽምቅ ውጊያ ብዙ ርቀት መሄድ አልቻሉም። የመጨረሻ ሙከራ ያደረገው ኦብነግ ነው። እሱም በመክሰም ላይ ነው። ስለዚህ አሁን ዋናው ትኩረት ተደርጎ እየተወሰደ ያለው በቅርቡ የከተማ ሽብር ነው። የከተማ ሽብርም ላይ በጣም አስጊ የሆነ ለውጥ ተከስቷል። ቀደም ብሎ በነበረው ጊዜ በአብዛኛው አሸባሪዎች ትኩረታቸው የመንግስት ተቋሞች ላይ ነው። የመንግስት ኃላፊዎችና የመንግስት ተቋሞች ላይ ነው የነበረው። አሁን በቅርቡ የተያዙት አሸባሪዎች በምርመራ እንዳረጋገጡት ግን የአሁኑ ስትራቴጂ የተለየ ነው። የመንግስት ተቋሞች ላይ አይደለም አላማቸው፣ ህዝብ በብዛት የሚሰበሰብባቸው ቦታዎች ነው። እነዚህን ጠብቆ ለመጠበቅ በጣም አስቸጋሪ ነው። በጣም ብዙ ሰው የተሰበሰበባቸው ቦታዎች ላይ እልቂት ማስከተል ነው። ይሄ የአልቃይዳ የኢራቅ ስትራቴጂ ነው። የመንግስት ተቋሞች ላይ ሳይሆን ህዝቡ በብዛት የሚሰበሰብባቸው ገበያዎች፣ የትራንስፖርት አውታሮች፣ ፍልውሃ ሳይቀር ነው እንደ ታርጌት የተወሰዱት።
ዓላማው ሰዎቹ ሲመረመሩ እንደገለጹት በግልጽ ነው የተቀመጠው የተነገራቸው በነጭ ለባሾች አስተባባሪ በሻዕቢያ የተነገራቸው አዲስ አበባን ባግዳድ ማድረግ በግልጽ ነው የተነገራቸው። ይሄን ለማድረግ ነው የተሰለፉት እነዚህ የጥፋት ኃይሎች። ሻዕቢያ ከዚህ ምን እንደሚጠቀም መገመት ይቻላል። ኦነግ ከዚህ ምን እንደሚጠቀም ግልጽ አይደለም። ኦነግ ከዚህ ምን እንደሚጠቀም ግልጽ አይደለም። የተለያዩ የትምክህት ኃይሎች ከዚህ ምን እንደሚጠቀሙ አዲስ አበባን ባግዳድ በማድረግ ምን እንደሚጠቀሙ ግልጽ አይደለም። ስለዚህ አሁን ያለው ስትራቴጂ በጣም አደገኛ የሆነ ስትራቴጂ ነው። በቅርቡ ሰሞኑን እየተከታተልን እንዳለነው ደግሞ ይህንን የሽብር ተግባር ከአመጽ ተግባር ጋር ለማቀናጀት ዝግጅት እየተደረገ ነው። ከአመጽ ተግባር የአመጽና የሽብር ተግባሩን አንድ ላይ በማቀናጀት ለመፈጸም ዝግጅት እያደረገ ነው ሻዕቢያ። ስለዚህ የሻዕቢያ ስትራቴጂ እና ፖሊሲ ግልጽ ነው። ከመጀመሪያው ጀምሮ ግቡ ግልጽ ነው። በኢትዮጵያ ውስጥ የመንግስት ለውጥ ማምጣት ብሎም ኢትዮጵያን ማፈራረስ ነው። ይሄ በይፋ የታወጀ የሬጂም ቼንጅ የመንግስት ለውጥ ፖሊሲ ነው። የአፈጻጸም ስትራቴጂዎቹ ግን ከጊዜ ጊዜ እየተቀያየሩ መጥተዋል። አሁን የደረሰበት ደረጃ ለመከላከል አስቸጋሪ የሆነ ከዚህ በፊት የመንግስት ተቋሞች ላይ ያነጣጠረ ነው። መንግስት ራሱን መከላከል የሚችልበት እድል አለ። አሁን ግን ዋናው ያነጣጠረው ህዝቡ የተሰበሰበባቸውና የሚገለግልባቸው ቦታዎች ናቸው። እነዚህን ለመከላከል በጣም አስቸጋሪ ነው። ስለዚህ የኤርትራ መንግስት ታክቲክ ተቀይሯል። ስትራቴጂው አልተቀየረም፣ የበፊቱ ታክቲኩ ግን ተቀይሯል። በዚሁ ትይዩ የኢትዮጵያ መንግስት ፖሊሲ የነበረው ምንድነው ብለን በምንልበት ወቅት የኢትዮጵያ መንግስት ፖሊሲ የነበረው የሻዕቢያን ተላላኪዎች ማክሰም፣ ሻዕቢያ በቀጥታ ወረራ የመፈጸም አቅሙን መግታት፣ ስለዚህ ባጭሩ የመከላከል በቀጥታ ወረራ እንዳይፈጽም ሊገታ የሚችል ኃይል አዘጋጅቶ እንዲጠብቅ ማድረግ፣ ተላላኪዎችን እያሰማራ የሚያደርገውን ትርምስ ደግሞ እንደዚህን ተላላኪዎችን እያንዳንዳቸውን በመልቀም ጉዳቱ በቁጥጥር ስር የሚገባ እንዲሆን ማድረግ። ይሄ ነበር ፖሊሲያችን። በሌላ አነጋገር የፓሲቭ መከላከል የመከላከል ፖሊሲ ነው የነበረው። ትኩረታችን ልማት ላይ አድርገን በመከላከል ላይ እናተኩር። የኤርትራ መንግስት ፖሊሲውን ወይም መንግስቱን ለመቀየር ከመንገድ ወጥተን ጊዜ የምናጠፋበት ምክንያት የለም። ራሳችንን በመከላከል ላይ አተኩረን እንስራ ነበር ያልነው። አሁን የኤርትራ መንግስት የያዘው ፖሊሲ በመከላከል ብቻ ለመግታት አስቸጋሪ ከመሆኑ ጋር ተያይዞ መርካቶን ጠብቀን ልንጠብቀው አንችልም። በብዙ መቶ ሺህ ሰው በቀን የሚመላለስበት ቦታ ነው። አውሮፕላን ማረፊያን መከላከል ይቻላል። ጠብቀን ልንጠብቀው አስቸጋሪ ስለሆነ በፓሲቭ መከላከል ብቻ ልንወጣው የማንችል ስልት ይዞ ስለመጣ ሻዕቢያ በአሁኑ ሰዓት አማራጩ የኤርትራ መንግስት ከተቻለ ይህን የጥፋት ፖሊሲውን እንዲቀይር ተጽዕኖ ለማሳረፍ፣ ካልተቻለ የኤርትራ ህዝብ የኤርትራን መንግስት ለመቀየር የሚያደርገውን ጥረት በማገዝ የመንግስት ለውጥ የሚኖርበት ሁኔታ ማመቻቸት። ስለዚህ የምንከተለው መሰረታዊ ስትራቴጂ እንዲቀየር ምክንያት የሆነው ይሄ ነው። እያልን ያለነው የኤርትራ መንግስት አሁን እየተከተለ ያለውን የጥፋት ፖሊሲ እንዲቀይር ተጽዕኖ ለማሳረፍ እንሞክራለን። ይሄ ካልተሳካ እኛ በራሳችን ገብተን የሰው ሀገር ውስጥ ገብተን የሰው ሀገር መንግስት እንገለብጣለን የሚል ሀሳብ አቋም የለንም፣ ሊኖረን አይችልም። ነገር ግን የኤርትራ መንግስት መሮታል ይህን ስርዓት። የኤርትራ መንግስት ማነው የኤርትራ ህዝብ መሮታል ይህን መንግስት መቀየር ይፈልጋል። የኤርትራን ህዝብ መደገፍ እንችላለን። የራሱን መንግስት በራሱ እንዲቀይር
መደገፍ እንችላለን። ስለዚህ ፖሊሲያችን አሁን ከተቻለ ከጥፋት መንገድ እንዲላቀቅ ማድረግ ነው። ካልተቻለ የኤርትራ ህዝብ እያደረገ ያለውን ትግል በመደገፍ የመንግስት ለውጥ እንዲኖር ማድረግ ነው። ይህን ለማድረግ ምንድነው የምንከተለው ስልት ሲባል የመጀመሪያው ዲፕሎማሲ ነው። ዲፕሎማሲያዊና ፖለቲካዊ ትግል በሰፊው አጠናክረን እንሄዳለን ተጽዕኖ ለማሳረፍ። ሁለተኛው ኢኮኖሚያዊ ትግል ነው። ስርዓቱ የጥፋት ስራውን ለመስራት የሚጠቀምባቸው የኢኮኖሚያዊ ምንጮች ደረጃ በደረጃ ለማድረግ ባለን አቅም ሁሉ መረባረብ ነው። ሶስተኛ ከዚህ በፊት ከነበረው በተለየ ሁኔታ ለእያንዳንዱ የሻዕቢያ ምት ተመጣጣኝ ግብረ መልስ መስጠት። እዚህ ላይ መሰረታዊው መርህ ተመጣጣኝ የሚለው ነው። በኩርኩም የመታን ሰው በታንክ መጨፍለቅ ተመጣጣኝነት የለውም። ዓለም አቀፍ ሕግም አይፈቅድም። ዓለም አቀፍ ሕግ እያንዳንዱ ሀገር ራሱን የመከላከል መብት እንዳለው ያሰምርበታል። የመከላከል መብቱ ግን ተመጣጣኝ እርምጃ መውሰድን እንጂ ተመጣጣኝ ያልሆነ በመከላከል ስም ራስን በመከላከል ስም ተመጣጣኝ ያልሆነ እርምጃ መውሰድን አይፈቅድም። ከዚህ በፊት ሻዕቢያ ተላላኪዎቹን ሲልክ እኛም እናተኩር የነበርነው ተላላኪዎችን መልቀም ላይ ነው። አሁን እያልን ያለነው ተላላኪዎችን መልቀም ላይ ብቻ ሳይሆን የላከውም ሰው ተመጣጣኝ እርምጃ ሊወሰድበት ይገባል። ተመጣጣኝ ይሄንን ነው እያልን ያለነው። ሶስት ለውጡ ይሄ ነው። በሌላ አነጋገር ሻዕቢያ ጠቅላላ ወረራ በሀገራችን ከፈጸመ ጠቅላላ የመልሶ ማጥቃትና የመከላከል እርምጃ እንወስዳለን። የአንድ ስኳድ ጥቃት በእኛ ላይ ከፈጸመ እኛም የአንድ ስኳድ መልስ እንሰጣለን። በምንም መልኩ ግን ዛሬም ሆነ ለወደፊት በኤርትራም ሆነ በሌላ ሀገር ላይ እኛ ጦርነት አንከፍትም፣ አንጀምርም። ጦርነት አንከፍትም አንጀምርም ብቻ ሳይሆን አንድ ስኳድ ጥቃት ስለፈጸመ ብለን አንድ ሻለቃ መልስ አንሰጥም። ተመጣጣኝ የሆነ መልስ ብቻ ነው የምንሰጠው። ስለዚህ ዲፕሎማሲያዊ፣ ፖለቲካዊ፣ ኢኮኖሚያዊና ሌሎች የመከላከል እርምጃዎች በዓለም አቀፍ ሕግ ላይ የተመሰረቱ የመከላከል እርምጃዎችን በመውሰድ ነው ስራውን የምንሰራው።